ሰላም ሰላም የቻናላችን ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁ ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እንግዲህ በዋናነት ከፊት ለፊት ላላችሁ ደግሞ ኢንትራንስ ኤግዛም ይረዳችሁ ዘንድ በተለያዩ ዓመተ ምህረት የተሰጡ በተለይም በቅርብ ዓመተ ምህረት የተሰጡ ከ2017 ጀምሮ ኢንትራንስ ጥያቄዎችን ከነማብራሪያ የምናይበት ቻናል ነው። ስለዚህ እስከ ቪዲዮ መጨረሻ በማየት ደግሞ ራሳችሁን ለኤግዛሙ ሬዲ እንድታደርጉ ይሁን። በዛሬ ቆይታችን ደግሞ ጂኦግራፊ ፎር ሶሻል ሳይንስ ስቱደንትስ ፒውር ኢንትራንስ ኤግዛም ጥያቄ ከነ ማብራሪያ ለማየት እንሞክራለን። ሁላችንም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። እንቀጥላለን። in which of the following continent were the least COVID-19 case reported in 2021? እንግዲህ በጣም ቀለል ያለ ጥያቄ ነው አይደለም? በ2021 ሪፖርት መሰረት the least ኮቪድ ኬዝ ሪፖርትድ የተደረገው በየትኛው ነው አይደለ? በየትኛው ኮንቲኔንት ነበረ? ኤ ሮፕ፣ ቢ አፍሪካ፣ ሲ ሳውዝ አሜሪካ፣ ዲ ደግሞ ኖርዝ አሜሪካ። እንግዲህ በጣም ቀለል ያለ ጥያቄ ነው። ቅድም እንዳልናችሁም the correct answer is አፍሪካ አይደለም። ማብራሪያውን በምናይበት ጊዜ in 2021 Africa reported the fewest COVID-19 cases among the listed countries. So despite concern about limited healthcare infrastructure, the continent experienced a relatively lower number of confirmed case compared to Europe, North America, South America. ስለዚህ ትክክለኛ መልሳችን አፍሪካ የሚለው ይሆናል ማለት ነው። እንግዲህ በኮቪድ-19 ጊዜ በጣም ትንሽ ኬዝ ወይም ደግሞ በቁጥር ትንሽ የሆኑ ሰዎች እንደተያዙ በኮቪድ ሪፖርት የተደረገበት ኮንቲኔንት አፍሪካ መሆኑ ይታወቃል ማለት ነው። ስለዚህ ይህም በዚህ መልክ አንደርስታንድ አድርጎ መመለስ እጅግ አስፈላጊ ነው። እንቀጥላለን። ጥያቄ ቁጥር 2 which of the following reddish brown toxic gas that causes of air pollution? ስለዚህ ሁልጊዜ እንደምንላቸው ጥያቄውን ቀድሞ አንደርስታንድ ማድረግ እጅግ አስፈላጊ ነው። ሰው ሀሳቡን እንድትረዱ ሪከመንድድ እናደርጋለን። ምንድነው which of the following is a reddish brown toxic gas that causes of what air pollution? ስለዚህ ለኤር ፖሊዩሽን ኮዝ ነው። እንደገና ደግሞ ሬዲሽ ብራውን የሆነ ቶክሲክ ጋዝ ነው። ሚቴን፣ ቢ ካርበን ሞኖክሳይድ፣ ሲ ሳልፈር ዳይኦክሳይድ፣ ዲ ናይትሮጂን ዳይኦክሳይድ። ስለዚህ which one of the following is the correct answer according to the question? እናንተም እንደተማራችሁት ያው the correct answer is D ነው አይደለ? so explanationን ስናይ nitrogen dioxide is a reddish brown toxic gas that play a major role in air pollution. So it's primarily produced from the combustion of fossil fuel, especially in the vehicle engine, power plants and the industrial process. ስለዚህ ትክክለኛ መልሳችን ናይትሮጂን ጋዝ የሚለው ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንግዲሁም ቪዲዮ ኢንትራንስ ኤግዛም ለሚወስዱ ጓደኞቻችሁ ሼር እንድታደርጉ ይሁን። ቪዲዮ ደግሞ በጣም ስለሚጠቅማችሁ እስከ መጨረሻ በማየት ረጅም ሰዓት እያጠናችሁ ቆይታችኋል። አሁን ደግሞ እንደዛ አይነት ፕራክቲካል የሆኑ ጥያቄዎችን በመስራት ራሳችሁን ሬዲ እንድታደርጉ እንደ ግሬስ ሪከመንድድ እናደርጋለን ማለት ነው። እንቀጥላለን። ጥያቄ ቁጥር 3 ደርሰናል። በዛሬ ቆይታችን ለሶሻል ተማሪዎች ደግሞ ጂኦግራፊ ፒውር ላስት ይር ኢንትራንስ ላይ የተሰጡ ጥያቄዎችን ከነማብራሪያ እየሰራናለን። ጥያቄ ቁጥር 3 ደርሰናል። ዋት ኮዚስ ሶይል ኮንታሚኔሽን? እንግዲህ ሶይል ኮንታሚኔት እንዲሆን የተለያዩ ኮዞች ሊኖሩ ይችላሉ አይደለ? ስለዚህ ዋት ኮዚስ ኦፍ ሶይል ኮንታሚኔሽን ከሚከተሉት ውስጥ ለአፈር ብክለት ሊያጋልጥ የሚችል ኮዙ ምንድን ነው? ምክንያቱ ምንድን ነው አይደል ጥያቄው። ኤ ራው ማቴሪያል ሊኬጅ ኢንቱ ዘ ሶይል ፍሮም ዘ ኢንዱስትሪ፣ ቢ አዲሽን ኦፍ ዲፍረንት ኬሚካል ዳትስ ዌር ፋርምድ፣ ቢ ኪፒንግ ፋርምላንድ አይዲያ ፎር ሰቨራል ይርስ፣ ዲ በምናይበት ጊዜ ደግሞ ሪፊውዚንግ ቱ ክሊን ሰብስታንስ ፍሮም ደ ሶይል። እንግዲህ ያው ቃላት ላይ ጥንቃቄ ማድረግ እጅግ አስፈላጊ ነው አይደለ? ምክንያቱም አንዳንዴ ቃላቱን በመጠቀም ተማሪን ኮንፊውዝ ለማድረግ ይሞክራሉ አይደለ? ጥያቄው ከብዶ ሳይሆን ማለት ነው። ስለዚህ እንደዚህ አይነት ነገሮችንም አንደርስታንድ ማድረግ እጅግ አስፈላጊ ነው። ስለዚህ ለሶይል ኮንታሚኔሽን ከሚከተሉት ውስጥ ኮዙ የቱ ነው አይደለም? the correct answer is A ነው አይደል? ትክክለኛ መልሳችን A ይሆናል። ማብራሪያውን በምናይበት ጊዜ ደግሞ soil contamination occur when a harmful substance such as a chemical or waste are introduced into the soil. Raw material leakage into the soil from the industry is the primary causes of soil contamination. እንግዲህ የተለያዩ ኢንዱስትሪዎች እንዳሉ ታውቃላችሁ። ስለዚህ ከነዛ ኢንዱስትሪዎች የሚወጡ ደግሞ እነዚህ የተለያዩ ኬሚካሎች ሊሆኑ ይችላሉ፣ የተለያዩ ሊኬጆች የሆኑ ማቴሪያል ሊሆኑ ይችላሉ። እነዚህ ዌስት ፕሮዳክት ኦፍ
ኢንዱስትሪ ማለት ነው። ከኢንዱስትሪ የሚወጡ እነዚህ አላስፈላጊ የሆኑ እንትኖች ሰው ቀጥታ ወደ ምን ሊክ ያደርጋሉ? ወደ አፈር ውስጥ ይገባሉ ማለት ነው። ስለዚህ እነዚህ በፕራይሜሪ ወይም ደግሞ የመጀመሪያ ኮዝ ኦፍ ሶይል ኮንታሚኔሽን ነው ማለት ነው። ሶ ኢንዱስትሪስ ኦፍን ዩዝ ሃዛርደስ ማቴሪያል ዳት ካን ሊክ ዱሪንግ ፕሮዳክሽን ስቶሬጅ እንደ ትራንስፖርትን። ስለዚህ የተለያዩ ፕሮዳክቶችን በሚያመርቱበት ጊዜ እነዚህ ቶክሲክ የሆኑ ወይም ደግሞ ጎጂ የሆኑ የተለያዩ ኬሚካሎችን ኢንዱስትሪዎች ይጠቀማሉ አይደለም። ስለዚህ ያ ደግሞ ምን ያደርጋል? ሊክ ያደርጋል ወደ ሶይል። ይሄም ደግሞ በሚመረትበት ጊዜ ሊሆን ይችላል። ፕሮዳክቱ ከተመረተም በኋላ ለረጅም ጊዜ ያው ወደ ተለያየ ቦታ ከመበታተኑ በፊት ስቶር ይሆናል አይደለ? ይቀመጣል መጋዘን ውስጥ። ፕላስ ደግሞ ትራንስፖርቴሽን ከአንድ ቦታ ወደ አንድ ቦታ ፕሮዳክቱ በሚሄድበት ጊዜ እነዚህ ሃዛርደስ የሆኑ ማቴሪያሎች ወደ ሶይሉ ምን ሊያደርጉ ይችላሉ? ሊክ ሊያደርጉ ይችላሉ ማለት ነው። በዛ ጊዜ ሶይል ኮንታሚኔሽን ይፈጠራል። ስለዚህ the correct answer is the raw material leakage into the soil from the industry is the correct answer ይሆናል ማለት ነው። when this material seep into the ground they can introduce toxic substance to the soil and leading to contamination። ስለዚህ እነዚህ ሳብስታንሶች ደግሞ ወደ ሶይል በሚገቡበት ጊዜ ሊዲንግ ቱ ኮንታሚኔሽን፣ ስለዚህ ለቀላሉ አፈር እንዲበከል ኮዝ ሊሆኑ ይችላሉ ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ለጓደኞቻችሁ ለሶሻል ተማሪዎች እንዲሁም ደግሞ ለናቹራል ተማሪዎች ሼር በማድረግ ሰው ራሳቸውን ከፊት ለፊት ላለው ኤግዛም ሬዲ እንድታደርጉ ደግሞ ያው ቻናሉን ሼር እንድታደርጉ ይሁን እንላለን። ቪዲዮውን ደግሞ ላይክ እንድታደርጉ ፕላስ ደግሞ እስከ ጥያቄ መጨረሻ በማየት ሰው ራሳችሁን ከፊት ለፊት ላለው ኤግዛም ሬዲ እንድታደርጉ ሪከመንድድ እናደርጋለን። አሁን መስራት ያለባችሁ ያው በቅርብ ዓመተ ምህረት የተሰጡ ጥያቄዎችን መስራት ያው የጥያቄውን አይነት አንደርስታንድ ለማድረግ በብዙ ስለሚጠቅማችሁ ይህን እንድታደርጉ እኛም ደግሞ ሪከመንድድ እናደርጋለን። እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ ካለ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ደግሞ ሰው እናንተን ሰፖርት ለማድረግ እንሞክራለን ማለት ነው። እንቀጥላለን። ጥያቄ ቁጥር 4 ደርሰናል። how can the problem of environmental sustainability be reduced? So the question is, how can the problem of what environmental sustainability can be reduced? A, by reducing people's capital food consumption. B, by abstaining from the using non-renewable energy sources. B, by helping government to process products. C, D, by promoting intensive application of agricultural inputs. ስለዚህ how can the problem of environmental sustainability እንዴት አድርገን ተጋላጭነትን አይደለ ይሄ environmental እንዴት ሚኒማይዝ እናደርጋለን ነው ጥያቄው እያለን ያለው። ስለዚህ ምርጫዎቹን ያው በማየት ሰው ትክክለኛ መልሱን መመለስ አስፈላጊ ነው አይደለም። ይህም በምናይበት ጊዜ by reducing people pre capital food consumption ይላል። ይሄ ምንም ሪሌትድ አይደለም ከጥያቄው። by abstaining from using non renewable energy sources እነዚህ ሰው ሊተኩ የማይችሉ አሉ አይደለ። ሰው እነሱን በመጠቀም ይላል፣ ባለመጠቀም ይላል። አብስቴንሲንግ ፍሎም መታቀብ እንደማለት ነው፣ መተው እንደማለት ነው። ስለዚህ እነዚህ የማይተኩ የኢነርጂ ሶርሶችን ሰው ባለመጠቀም ምናምን አይነት ነገር እያለን ነው። ላይክ እነዚህ ነዳጅን ኤግዛምፕል መውሰድ እነ ጋዝን መውሰድ እንችላለን አይደል። ነን ሪነበብል ወይም ደግሞ ሊተካ የማይችል ማለት ነው። ሲ ደግሞ ባይ ሄልፒንግ ገቨርንመንት ቱ ፕሮሰስ ፕሮዳክት። ዲ በምናይበት ጊዜ ደግሞ ባይ ፕሮሞቲንግ ኢንተንሲቭ አፕሊኬሽን ኦፍ አግሪካልቸራል ኢንፑትስ። ዘ ኮሬክት አንሰር ኢዝ ቢ ነው አይደለም። ስለዚህ ቢ ትክክለኛ መልሳችን ይሆናል። ኤክስፕላኔሽኑን በምናይበት ጊዜ ኢንቫይሮንመንታል ሰስቴናቢሊቲ ኢዝ አባውት ፕሪዘርቪንግ ዋት ናቹራል ሪሶርስ። ስለዚህ ናቹራል ሪሶርሶችን ምንድነው ፕሪዘርቭ ማድረግ ነው ኢንቫይሮንመንታል ሰስቴናቢሊቲ በምንልበት ጊዜ። ኤንድ ኢኮሲስተም ፎር ፊውቸር ጀነሬሽን እንግዲህ ለቀጣይ ጀነሬሽን ያለውን ናቹራል ሪሶርስ ሊሆን ይችላል አፕሮፕሪየት በሆነ ወይ ፕሪዘርቭ አድርጎ ማቆየት እንደማለት ነው አይደለም። one of the most effective ways of to reduce environmental problem is to shift away from non-renewable energy sources like coal, oil and the natural gases which release the large amount of greenhouse gas። ስለዚህ ከምን ይጀምራል ማለት ነው። እነዚህ የኢንቫይሮንመንታል ብክለት የሆኑ ችግሮችን ሚኒማይዝ ለማድረግ ከነን ሪነበብል እነዚህ ሊተኩ የማይችሉ ቅድም ያልናቸው አሉ አይደለ። ከነሱ ምን ሊደረጉ ሪሊዝ ሊደረጉ የሚችሉ ላርጅ አማውንት ኦፍ ግሪን ሃውስ ጋዝ አለ አይደለ። እነዚህ በጣም ለኦዞን መሳሳት ሪስፖንሲብል የሚሆኑ ላይክ ካርበን ዳይኦክሳይድ ሊሆን ይችላል። ኮንትሪቢዩቲንግ ቱ ክላይሜት ቼንጅ እንግዲህ
የአየር ንብረት ለውጥ ላይ በጣም ትልቅ ኢፌክት እንዳለው ይታወቃል። ስለዚህ ባይ ትራንሺቲንግ ቱ ሪነብል ኤነርጂ ሶላር፣ ዊንድ፣ ሃይድሮ ኤንድ ጂኦተርማል ዊ ካን ሪዲዩስ ደ ካርበን ኢሚሽን ፕላስ ሚኒማይዝ ዘ ኢኮሎጂካል ዳሜጅ። ስለዚህ ፕሮሞቲንግ ሎንግ ተርም ኢነርጂ ሴኪሪቲ ኤንድ ሰስተናቢሊቲ። ስለዚህ እንደዚህ በማድረግ እነዚህ ሊተኩ የሚችሉ ሰው ኢነርጂ ሶርሶችን በመጠቀም ኢንቫይሮንመንታል ሰስተናቢሊቲን ምን ማድረግ ይቻላል? ሚኒማይዝ ማድረግ ይቻላል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ሰው ሪከመንድድ እናደርጋለን ማለት ነው። እንግዲህ አብዛኛው ጥያቄዎች ምንድን ናቸው? ጀስት ቤዚክ ነገሩን አንደርስታንድ ካደረጋችሁ ያው በቀላሉ ልትመልሱ የምትችላቸው አይነት ጥያቄዎች ናቸው። ስለዚህ በዛ ወይ አንደርስታንድ እንድታደርጉ እኛም ደግሞ እናንተ ሪከመንድድ እናደርጋለን። ሰው እንቀጥላለን። ጥያቄ ቁጥር 5 ደርሰናል። which of the following is the characteristics of environmental education? ከሚከተሉት ውስጥ የኢንቫይሮንመንታል ኤዱኬሽን ካራክተሪስቲክስ ወይም ደግሞ መገለጫው የሆነው የቱ ነው አይደል? ጥያቄን እያለ ያለው ሁልጊዜ እንደምንላችሁ የጥያቄውን ሀሳብ አንደርስታንድ ማድረግ ባይዘወይ ጥያቄውን የመመለስ ፕሮባቢሊቲያችሁን በጣም ሀይ ያደርጋል አይደለ? ስለዚህ ፈጥናችሁ ወደ ምርጫ ከመሄዳችሁ በፊት ልትጠየቁ ወይም እነሱ ሊጠይቋችሁ የፈለጉትን ሀሳብ ማግኘት እጅግ አስፈላጊ ነው ማለት ነው። ኢትስ ኤምስ አት encouraging maximum resource utilization. B, it is an interdisciplinary education for human being. C, it's short term training on environmental issue. D, በምናይበት ጊዜ ደግሞ it's limited to the natural aspect of an environment. So which of the following is the characteristics of environmental education አይደለ? ስለዚህ የቱ ነው የኢንቫይሮንመንታል ኤዱኬሽን ሰው ካራክተሪስቲክስ የሆነ ነው አይደል ጥያቄያችን እያለ ያለው። ስለዚህ ማሰቢያ ጊዜ ትንሽ እንሰጣለን። በተማራችሁት መሰረት ሰው የትኛው ይመስላችኋል? ሰው the correct answer is ቢ ነው አይደለ? ትክክለኛ መልሳችን ቢ ነው። ሰው ቢ በምናይበት ጊዜ it is an interdisciplinary education for human being ነው። ሰው environmental education encompasses multiple disciplines, so including science, geography, ethics, economics, and sociology to help individuals understand what the complex relationship between human and their environment. Then it's promote critical thinking, problem solving, and active participation in adhering what environmental challenge. ስለዚህ በጥያቄ መልሳችን መሰረት ትክክለኛ መልሳችን ቢ ይሆናል። ስለዚህ ትክክለኛ የሆነ ይሄ ነው። ይሄን በዚህ ወይ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን ማለት ነው። እንቀጥላለን። so which type of environmental movement recommended promotion of property rights as a tool for conserving of what the environment? A, dark greens environmentalism. B, popular environmentalism. ሲ በምናይበት ጊዜ ደግሞ preservation environmentalism. ዲ በምናይበት ጊዜ ደግሞ free market environmentalism። ስለዚህ which type of environmental movement እንግዲህ የተለያዩ environmental movements እንዳሉ ኤክስፔክት ይደረጋል። promote what the property of rights as what as a tools of conserving of what the environment የሆነው የቱ ነው ነው አይደለም? so the correct answer is popular environmentalism ነው አይደለ? ስለዚህ B is the correct answer. so explanations እና free market environmentalism በምናይበት ጊዜ a type of environmental movement that recommended the promotion of what property right as a tool for the conserving of what the environment. so this approach to advocate what for markets based solution and the protection of what's property right to achieve what environmental conservation ማለት ነው። ስለዚህ ትክክለኛ መልሳችን በጥያቄው መሰረት ቢ ይሆናል። ይህም በዚህ አንደርስታንድ እንድታደርጉ ይሁን። እንግዲህ ግሬስ እነን እንግዲህ የኛ ሀሳባችን ከፊት ለፊት ላላችሁ ኤግዛም ሰው በአጭር ጊዜ ውስጥ ለኤግዛሙ ሬዲ እንድትሆኑና ኢፌክቲቭ በሆነ ወይ ደግሞ ከአምላክ ጋር ፓስ እንድታደርጉ ማድረግ ነው። ለዚህ ምረዳችሁ ዘንድ ደግሞ ስፔሻሊ ሪሰንት ይር የተሰጡ በተለያዩ ዓመተ ምህረት የተሰጡ ሰው ፒውር ኢንትራንስ ኤግዛም ጥያቄዎችን ከነማብራሪያ እየሰራንላችኋለን። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ እስከ መጨረሻ በማየት ደግሞ ራሳችሁን ከፊት ለፊት ላለ ኤግዛም ሬዲ እንድታደርጉ ሰው ሪከመንድድ እናደርጋለን ማለት ነው። በዛሬ ቆይታችን ፒውር ኢንትራንስ ጥያቄ ጂኦግራፊ ፎር ሶሻል ሳይንስ ስቱደንት ከነ ማብራሪያ እየሰራንላችኋለን ማለት ነው። ስለዚህ ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን ሰው እኛም በዛ ወይ ደግሞ እናንተን ሳፖርት ለማድረግ እንሞክራለን ማለት ነው። እንቀጥላለን ማለት ነው። ሶ ጥያቄ ቁጥር 7 ደርሰናል። what is the common environmental friendly indigenous knowledge practice in the
ዌትስ ሃይላንድ ላንድስኬፕ ኦፍ ዌስተርን ኢትዮጵያ። ሰው ጥያቄውን ሁልጊዜ እንደምንላችሁ ሀሳቡን ማግኘት እጅግ አስፈላጊ ነው አደለ? ዋት ኢዝ ዘ ኮመን ኢንቫይሮንመንታል ፍሬንድሽፕ ኢንዲጂነስ ናውሌጅ ፕራክቲክስ እንደ ዌትስ ሃይላንድ ላንድስኬፕ ኦፍ ዌስተርን ኢትዮጵያ ነው አደለ? ጥያቄው እያለን ያለው ፕሪዘርቬሽን ኦፍ ሜዲካል ፕላንትስ ኤንድ አኒማል። ቢ በምናይበት ጊዜ ደግሞ ኮንሲደሬሽን ኦፍ ስካርስ ዋተር ሪሶርስ። ቢ ሲ በምናይበት ጊዜ ደግሞ ኮንስትራክሽን ኦፍ ስቶን ትሬስ አሎንግ ዘ ሂልስ። ዲ በምናይበት ጊዜ ደግሞ ሪፍሬኒንግ ዋት ፍሮም ዘ ትሬኒንግ ናቹራል ሪሶርስ። ትክክለኛ መልሳችን በጥያቄው መሰረት ፕሪዘርቬሽን ኦፍ ሜዲሲናል ፕላንትስ ኤንድ አኒማልስ የሚለው ትክክለኛ መልሳችን ይሆናል። the common environmental friendly indigenous knowledge practice among the Illababur and Mucha Oromo in the West Highlands landscape of Western Ethiopia is preservation of what medicinal plants and animals. So this practice emphasizes what the importance of maintaining what biodiversity and the traditional healing system within what the ecosystem. ስለዚህ በጥያቄው መሰረት ፕሪዘርቬሽን ኦፍ ሜዲሲናል ፕላንትስ ኤንድ አኒማል የሚለው ትክክለኛ መልሳችን ይሆናል። ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ሰው ሪከመንድድ እናደርጋለን ማለት ነው። ስለዚህ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። እንቀጥላለን። ጥያቄ ቁጥር 8 ደርሰናል። ዋት ዲስቲንጉሽ ፖፑሌሽን ሴንስ ፍሮም ዘ አዘር ሶርስ ኦፍ ፖፑሌሽን ዳታ። ስለዚህ የተለያዩ እነዚህ ሶርስ ኦፍ ፖፑሌሽን ዳታ የምንላቸው አሉ አደለ? ከዛ ውስጥ ፖፑሌሽንን ሴንስን ለየት የሚያደርገው ምንድን ነው ነው ጥያቄያችን እያለ ያለው አደለ? ኢት ኢዝ ዩዝድ ቱ ሰፕሊመንት ዳታ ኮሌክትድ ባይ አዘር ሶርስስ። ቢ በምናይበት ጊዜ ደግሞ ኢትስ ሌስ ኤክስፔንሲቭ ኮምፔርድ ቱ አዘር ሶርስ ኦፍ ዳታ። ሲና ደግሞ ኢትስ ኮሌክት ዳታ ፍሮም ሜርሊ ሴግመንት ኦፍ ፖፑሌሽን። ዲ በምናይበት ጊዜ ደግሞ ኢትስ ኮንዳክት አት ስፔሲፋይድ ታይም ኢንተርቫል። ሶ ዋት ኢዝ ዘ ሜን ዲፍረንስ ቢትዊን ፖፑሌሽን ሴንስ ፍሮም ዘ አዘር ሶርስ ኦፍ ፖፑሌሽን ዳታ ነው። ስለዚህ እንግዲህ ፖፑሌሽን ሴንስ በምንልበት ጊዜ ኮሬክት አንሰር ኢዝ ዲ ነው አደለ? ኢትስ ኮንዳክት አት ስፔሲፋይድ ታይም ኢንተርቫል ነው። ሶ ኤክስፕላኔሽን እና የፖፑሌሽን ሴንስ ኢዝ ኮምፕሬሲቭ ካውንት ኦፍ ኦል ኢንዲቪዥዋልስ ኢን ካንትሪ ኦር ሪጅን ኮንዳክት አት ሬጉላር ኢንተርቫል ቲፒካሊ ኤቭሪ 5 ኦር 10 ይርስ እንደ ሀገሪቱ ይለያያል። ስለዚህ የህዝብ ቆጠራ ነው ማለት ነው አደል ፖፑሌሽን ሴንስ በምንልበት ጊዜ። ስለዚህ ከአዘር ሶርስ ኦፍ ፖፑሌሽን ዳታ ለየት የሚያደርገው ምንድን ነው? አት ስፔሲፋይድ ታይም ኮንዳክት አት ስፔሲፋይድ ታይም ኢንተርቫል ነው። እንደየሀገሪቱ ቅድም እንዳልነው አንዳንድ ሀገራቶች በ5 ዓመት ልዩነት፣ አንዳንዶቹ በ10 ዓመት ልዩነት ሊያደርጉ ይችላሉ። ስለዚህ ኢትስ ፕሮቫይድ ኮምፕሊት ዲሞግራፊክ ሶሻል ኤንድ ኢኮኖሚክ ዳታ ሜኪንግ ኢት ዲስቲንክት ፍሮም አዘር ሶርስ ኦፍ ላይክ ሰርቬይ ኦር አድሚኒስትሬሽን ሪከርድ። ከነሱ ለየት የሚያደርገው በዚህ ምክንያት ይሆናል ማለት ነው። ስለዚህ ኮሬክት አንሰር ኢዝ ዲ ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቪዲዮን ከወደዱ ላይክ፣ ሼር ማድረግ እንዳይረሳ። ግሬሶችንን ከፊት ለፊት ላለ ኤግዛም ረዳችሁ ዘንድ ደግሞ በተለያዩ ዓመተ ምህረት የተሰጡ ስፔሻሊ በቅርብ ዓመተ ምህረት የተሰጡ ፒውር ንጹህ ኢንትራንስ ኤግዛም ጥያቄዎችን ከነ ማብራሪያ የምታገኙበት ቻናል ነው። ስለዚህ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እንድንሰራላቸው የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም በዛው ደግሞ እናንተን ለመርዳት ሬዲ ሆነን እንቀጥላለን። ቀጣይ በፓርት 3 እስክንገናኝ ድረስ መልካም ቆይታ። ባይ ባይ።